በቃ ከአንድ እስከ 8 የተማርኩበት ትምህርት ቤት እሺ ከኬጂ እስከ 8ኛ ክፍል የተማርኩበት ትምህርት ቤት ነው ያለሁት አሁን ኪዳነ ምህረት ትምህርት ቤት ይባላል እነዛ ክላስ ውስጥ ይሄኛው ፎቅ እንኳን አልነበረም እነዛ ውስጥ ነው የተማርነው እና በአንዱ 5ኛ ክፍል ሆኜ ነው ይሄ ነገር ሀፕን ያደረገው እና ያኔ ማንም እንደዚህ አይነት አዌርነስ ስላልነበረው ምንም እንትን አልሆነም ግን early diagnosis ቢደረግ ነው early ብዙ ለውጦች ይመጡ ነበር እና እያንዳንዱ አስተማሪ እያንዳንዱ ርዕሰ መምህር እያንዳንዱ ወላጅ እያንዳንዱ ማህበረሰብ ለዚህ ነገር ተጠያቂ ነው ኃላፊነትም አለበት ልጆች ምንም ስለማያውቁ እና ልጆች እንደዚህ ሆኜ ነበር ላይሉ ስለሚችሉ ሊያፍሩም ስለሚችሉ ወላጅ አስተማሪ ርዕሰ መምህር ጠባቂዎች እነዚህ ያሉት አሁን ሲስተር ህዘብናም ነበሩ ድንገት እንትን ቢሆን ለወላጅ ከወላጅ በፊት ለርዕሰ መምህር መናገር አለባቸው ብዬ ነው ይሄንን የምናገረውና ያው ሊቲሲያ ስለሌለች እንደ አይነት ፕሪቪሌጅ አግኝቻለሁ እና ሊቲሲያን በጥብቅ ስላሳደገችን እናመሰግናታለን እዚህ የደረስነው ወይም ደግሞ ለላይፍ ሲሪየስ እንድንሆን ያደረገችን ሊቲሲያ ናት እና እናመሰግናት እንፈልጋለን in addition to that ግን እያንዳንዱ መምህር ለልጆች ኃላፊነት አለበት ከወላጅ ቀጥሎ አስተማሪ ነው ኃላፊነቱን የሚወስደው ለማለት ፈልጋለሁ አመሰግናለሁ